ወይ አዶናይማ ልሾው አንድ ቀጠና ያለ መልሰን የመለሰልኝ ዮኒ ማኛን ለምን አቀረብከው? ዮኒ ማኛ ለምን ቀረበ? እኔ እኮ የሶሻል ሚዲያ ንጉስ ነኝ። ለዛ ነው የቀረብኩት። ንጉስ ነገስታት $100,000 ዘርፋለች አሜሪካን ሀገር። ፓርኪንግ ነበር የምትሰራው። ምክንያቱም እውቀት የለሽም፣ አልተማርሽም፣ መሀይም ነሽ። በተአምር ኢምፓስብል አሜሪካን ሀገር 200,000 አትችይም። ጴንጤ አይናገርም፣ ዝም በሉ ጴንጤ አይናገርም ምናምን። እውነትህን ነው። ድሮ በላችሁበት። እንደዛ እያላችሁ ጴንጤን አሰቃየ። እንደዛ እያልክ ጴንጤን ገደልክ። አላያችሁትም እንደ ያያዘ ልደታ ኤቭሪዴይ ጴንጤ መናፍቅ እያለ ቪዲዮ ሰርቶ አንድ የእስላም ቪዲዮ ሲሰራ ሽንት በሽንት ሆኖ አጠፋው። ሰንጥቀው ቁጭ ያደርገዋል። ገጫት ለማን ለምትባለው ቤት የአውስትራሊያ ከበቡሽ ወይዘሮ ክቡር ነሽ፣ ይቅርታ ወይዘሮ ክቡር ነሽ $28,000 ምናምን በጊፍት በምናምን አድርጎ ሰጣት። ህዝቡ ጨፈጨፈው። ማኝ እዚህ ጋር መጣ። ይሄ ነገር ማኛው እባክህ አግዘኛ። ኦኬ ምንድን ነው ችግሩ? እንዲህ ብላ እንደገና $10,000 ጠየቀችኝ። 38,000 ሊሆን ነው 10,000 አለብህ አለችኝ አለኝ። አይ አንተምና እሷምና ፊት ለፊት እንነጋግራለን አልኩኝ። እኔ ቤት ተመጣ። እኔ ቤት መጡ። ሁለቱንም አናገርኳቸው። የመጀመሪያው ቀን ታርቁ ሲባል እሷ ጓገጭ አለች። ወገባን አልኳት። the next day መጣች። ታረቁ ሄዱ። ከዛ ምን አለኝ ማሙሻ ምን አለ? ጊፍት ለማንም የሚሰጥ ልጅ ነው ማሙሻ። በነገራችን ላይ አሁን አላቅም፣ ሚስት አይስጥ አላቅም። በእኛ ጊዜ አንበሳለን የሚያወርዳለ ሌሎችም ያወርድ ነበር። እና ራሱ ነው አይዲያውን አመጣው። ምን አለ ዮኒ፣ እኔ ደስ ባለኝ ጊዜ አንበሳ እያወርድ ግማሹን ለቲክታክ ከምሰጥ ዮኒ ዝም ብዬ በዚህ ልላክልህ አለኝ። አሰርከው ግማሹን ቲክታክ ከሚወስደው አንተ ብትጠቀም ይሻለኛል። አንበሳ ዝም ብሎ መጮ እንጂ ግማሹን ቲክታክ ይወስደዋል አለ። አሴ ኦኬ። ለካ የሚሰጥ የሚልከውን ይመዘግባል ይመዘግባል። ጀለስ እየመዘገበ ደምረው እንዴት ነው እየመዘገበ ለካ ዱካ አድርጓል። ይመቻ አባቴ። አሁንም መላክ ትችላለህ። እኔ ምንም እምቢ አልልም። ማብራተር አሁንም ከተመቸ አሁንም ላክ፣ ከተመቸ አሁንም ላክ። እኔ ችግር የለብኝም። ከተመቸ አሁንም የምችል ከሆነ የአንበሳውን ዋጋ በዜል አድርግልኝ። እኔ ዜል ይሻለኝ። እዚህ ጊፍት ከምትሰጡኝ ዜል አድርጉልኝ። አየህ እና አበሻ እንደዚህ ነው። እኔ ደግሞ ከታረቁ በኋላ እስቲ ዮኒ ማኛ አጣላቸው፣ ለብቻዋ እሷን ሰደባት፣ ለብቻዋ አዋረዳት የሚል ካለ አምጣ። ግን ምን አረገችው? ከእሷ ጋር ተጀናጀነ። እስቲ እኔ መጽሐፍ ቅዱስ ይላለው እሱም አለ ዮኒ ማኛ ስደብልኝ ብዬ ነው ለአንተ እንዲያረኩት ካለ ይማል። እኔ እምላለሁ በልጆቼ ጭምር። ግን በቲክታክ ከምሰጥ እንዲሁ ላድርግልህ ሲማች እንደፈለጋል። ያንን አደረገ። ከዛ ጀነጀነችው መሰለኝ። ቴምር ይጀናጀኑ ነበር። አንድ ሰሞን ስትሰድበው ነበር፣ ሙልጭ አርጋ ስትሰድበው ነበር። እንደምታዩት ሙልጭ አርጋ ስትሰድበው ነበር። በምን እንደተግባቡ አላውቅም። ከዛ እየቀዳች ጀለስ ጀንጅና አፈር ከድሜ። አሁንም እኔ እናገራለሁ፣ በአደባባይ ነው የምለው። ጸጉር እየተለጫጨው እኔ ጌም አልጫወትም። አሮንዱ ኔቨር ዲድ ዳት። ስለዚህ ጌም እየተለጫጫችሁ ጌም ጊፍት ከምትሉ እኔ ከፈለጋችሁ ዘልሉኝ እና ይመቸኛል። ዮኒ ማኛ አዋረድኩት ማለት ምን አድርጌ? ማን አባቱ ነው እኔን የሚያዋርደው? ማን ወንድ የሆነ ማን እናቱ የወለደችው ማን? የት ወንድ ኖሮ ነው? ሳይነኩኝ አልነካም። እኔ ማንን ሳይነካኝ ደርሼበት አውቃለሁ? እስቲ ተናገሩ።
እና ያንን ነው የምለው። አሁንም የምለው ምንድን ነው ማሙሻ ልንገራር፣ በየአሮጊቶቹ ሴቶች ጋር ትሄድና ትጀናጀንና አፈር ከድሜ ትገባለህ። ማሙሻ ያንተ ችግር ይሄ ነው። አሮጊቶች ጋር ትርመጠመጣለህ። 5 ልጅ ያላቸው 6 10 ልጅ ያላቸው ጋር ትርመጠመጣለህ። ከዛ ያዋርደዋል እየመጡ $28,000 የበላች ተርመጥምጠ ነው ብሮ። የኔ አንድ ቀን ማሙሻን ክፉ አንስቼ አላውቅም። ለአንድ ቀን እንደ አንተ ቤት እኮ ደፋሪ ልጅ አለ፣ ሴት ልጅ የሚደፍር ልጅ አለ። ከሱ ጋር አይደል ቁጭ ብለህ የምትውለው? ከደፋሪ ልጅ ጋር ቁጭ ብለህ አይደል የምትውለው? ለህሊና እንኳን የማይሰቀጥጥ ከደፋሪ ልጅ ጋር ነው የምትውለው አይደል? እንደ አንተ ሰው እንኳን ህሊና እንኳን የሌለ ሴት ተደፍራ እያየን በአደባባይ አንተ ቤት አይደል የሚውለው? እና እንደዚህ አይነት እብደት አለ። እስቲ አንተ አልኩ እኮ መጽሐፍ ቅዱስ የተመጣ ዮኒ ማኛ ስደብልኝ ብየው ነው በል። ስድብ ከሆነ ደግሞ ከዛ በፊት ነው መክፈል ያለብህ አይደል እንዴ? ሳይከፈል ነው እንዴ ስድብ ያለው? ተከፍሎ መስሎ እናንተ ከታረቃችሁ ምን ካላችሁ በኋላ አይደል እንዴ እንደዚህ ብለህ ያልከኝ? ለኔ ምን ያስዋሻል? ወንድ ልጅ አይደል እንዴ? ሴት ልጅ ታንበጫበጫለች። 28,000 የቃመችን ምንም ያላልክ ሰውዬ ሌላ ስትዝረከረክ አይደል የወጣው? ይሄ ጉድ ይፈልገኛል እምቢ ብዬው ነው አይደል ብላ አይደል እንዴ ቴምር ስታወራ የነበረው? ስትቀጠቅጥ አልነበረች እንዴ? እንደዚህ ናችሁ ወንዶች። እዚህ ላሉ ሴቶች ተርመጠመጣላችሁ፣ ሽንታም ትሆናላችሁ። እና ወንድ ሽተቱ። ያንን ነው ምለው በእሷ ጉዳይ። እና ቴምር አሁንም አልኩሽ እንዴ ጆከር እንደዛ ሲሰድባት ማን ተናገረ? ጆከር ሙልጭ አርጎ እናቷ አልቀረች፣ ዘመዶቹ አልቀሩ፣ ቀይ ቡታንታ ሁላ አልቀረም። ቤቷ አዝረክርካ ቀይ ቡታንታ በገንዘብ ነው የምትወጣው፣ በገንዘብ ነው እንዲህ የምትለው እያለ ጆከር ሲናገራት ምንም ያላሉ አሮጊቶች ተሰብስበው ዮኒ ማኛ ደርቀሻል፣ ማንም አያገባሽም። አዎ ደርቀሻል፣ ማንም አይፈልግሽም። ደርቀሻል፣ ቋቋቋቋቋቋቋ ብለሽ ደርቀሻል። እንኳን ወንድ አያገባሽም፣ አትወልጅም፣ የሚፈልግሽ የለም። that's the truth። የለም እንዳንቺ አይነቷ አትፈለ። አንቺን መናገር ሙሉ ሴት መናገር አይደለም። ሙሉ ሴት ከፈለጋችሁም ደግሞ ሙሉአችሁ መገልበጥ ትችላላችሁ። ሙሉአችሁ አንድ ባለጌ ሴት ሲነገራት የምትደራረቡ አንድ አይነት ሴቶች ናችሁ። በሙሉ ሲንግል ናችሁ። እሷ ጋር የተደረባችሁ ጌታ ምስክሬ አንድ ሴት ያገባች የለችም። እሷ ቤት የገቡ አንድ ሴት እሷ ጋር ሆነው ሲያጨበጭቡ የነበሩ ሲንግል ማሞች ናቸው። አይዘገንንም? ሲንግል ማሞች ናቸው። የደረቀ ስልክ አመመሽ ድረቂና ሙቺ አሮንኬ። እሷ 3 ዓመት ሙሉ ሰድባኛለች እኔ 3 ዓመት። አሁንም ደርቀሻል አጓሪ እስቲ የሚያግዛትልኝና እኔን እስቲ መጥቶ የሚናገረኝልኝ። ደርቀሻል፣ ባለጌ ነሽ። ፍራውሊትቻ ገንዘብ ሳይበላሽ በልቶኛል ብለሽ አበርሽ ሄደሽ እኔ $10,000 አስቀንሼ የተሸጠልሽ ባለውለታሽ ነኝ እኔ። መረን ባለጌ ስለሆንሽ ነው አንቺ። ማንም አይወድሽም፣ ማንም አይወድሽም። መርመመት ትችላለሽ። በአማራ ለመደበቅ ሞከርሽ። እኔ አማራ ስለሆንኩ ነው። ብቻሽን ገጥመሻል ከሁሉም ጋር ብቻሽን ተወጪ። ለምን ፍራውሊትቻ ኦሮሞ ስለሆንኩ ነው ብሎ አያለቅስም? ኦሮሞ ስለሆንኩ ነው አለ። ዘሩስ ብትገቢ ምድረ ፍየል ጠባቂ ነው አንቺ ጋር ያለው። ማን አለሽ? ፍየል ጠባቂ። ሌላ ማን ቁም ነገር ያለው ሰው አለ አንቺ ጋር ቢገባ? ስለዚህ ችግራችሁ ምንድን ነው? የማይረባ ነገር ይዛችሁ ትመጡና እኔ ሬሳችሁን አውጠዋለሁ ሶሻል ሚዲያ ላይ። ጴንጤ አይናገርም ምናምን ብላችሁ ሙድ የምትይዘው ገለብጣለሁ። እንደ ሌላው ጴንጤ አቅም አለው፣ እንደ ሌላው ጴንጤ ይናገራል። ላከበረው አክባሪ ነው፣ ለሚናገረው በደንብ አድርጌ ይገባልሃል። ያ ዘመን አለፈ።
ይሄ ጴንጤ አይናገርም፣ ጴንጤ ዝምተኛ እኔ ደፈልግ እኔ በደንብ አርጌ ማሸና እንኳን አንተ መንግስት ማሸና ነኝ። ጴንጤ አይናገርም ዝም በሉ፣ ጴንጤ አይናገርም ምናምን። እውነትህን ነው። ድሮ በላችሁበት። እንደዛ እያላችሁ ጴንጤን አሰቃየ። እንደዛ እያልክ ጴንጤን ገደልክ። አላያችሁትም እንደ ያያዘ ልደታ ኤቭሪዴይ ጴንጤ መናፍቅ እያለ ቪዲዮ ሰርቶ አንድ የእስላም ቪዲዮ ሲሰራ ሽንት በሽንት ሆኖ አጠፋው። ሰንጥቀው ቁጭ ያደርገዋል። አንድ ቢሰራ አንድ እርሙን የእስላም ቪዲዮ ቢሰራ ምን አደረጉት? ሽንት በሽንት አድርገው ሽንቱን አሸንተው ይቅርታ አስጠይቀው። እኔ አንድ ሰው ነው ያልኩት፣ አንድም አይደለም የፈለገውን በል። እኔ ድፍን የኢትዮጵያ ሃይማኖት ይገልበጥምልኝ፣ ማን አባቱም አይናገረኝ። ምን አባቱ ያደርጋል? ሃይማኖት መደበቂያ ነው። ከናረቄ የምትደበቅበት ነው። there's nothing you can do with it። አታነብም ምድረ ደናቁርት። እና ያያዘ ልደታ እንደዛ ተበጥርቀ ለምን አጠፋው? የጴንጤ ስንት ቪዲዮ ሰርተሃል? ጴንጤን ሰድበ አንዴ እስላም ብትሰራ እንዲህ ታብዳለህ። እንደዚህ ነው። ስለዚህ አሁንም ሃይማኖት መደበቂያ እንጂ መዳኛ አይደለም። ለሙስሊሞች ልንገር፣ እናንተ ፕሮቴክት የምታደርጉት አምላክ ካላችሁ ምን ያደርግልኝ? የምጠብቀው አምላክ ካለኝ በአናቱ ይተከል፣ አልፈልገውም። ምን ያደርግልኛል? እሱ የሚጠብቀኝ እሱ ፕሮቴክት የሚያደርገኝ እንጂ እኔ የሄድኩ የምደባደብለት አምላክ ካለኝ ምን ያደርግልኛል? ሃይማኖት እሱ ሊጠብቀኝ እንጂ እኔ ልጠብቀው። ምን አይነት እብዶች ናችሁ ግን? ኢትዮጵያውያንን ማን ያደነዘዘው? ማን ነው ድንዝዝዝዝ ያደርገው? ጌታ ምስክሬ፣ እኔ የምደባደብለት ሃይማኖት አምላክ ይዘቅዘቅ ነው የምልህ። እኔ የምደባደብለት ሃይማኖት የለኝም። መልስ የማይሰጥ አምላክ ካለኝ ይሄ ደነዘዘ ነው፣ አምላክ አይደለም። መልስ የሚሰጥ ሲናገሩት መልስ የሚሰጥ ምን ሲል መልስ የሚሰጥ እንጂ እኔ ገልልሃለሁ የምለው ሃይማኖት ጋንግስተር ነው። አይምሮ የቀነጨረ ኢትዮጵያዊ ስላለ ሃይማኖቴን አትንካ፣ ከና ሃይማኖት ተገልበጥ እያልኩ ነው ሙሉ። እኔ በሃይማኖት አላምን። እምነት ከጌታ ነው። እምነት አምላክ መልስ የሚሰጥ ቸር የሆነ አምላክ መልስ ይሰጣል። አንተ የምትደባደብለት ሃይማኖት ይዘህ ነው እንዴ የምታወራው? ኦርቶዶክስም ሙስሊሙም እንደዛ ናቸው። አንድ ጴንጤ ስለ ሃይማኖቱ ጴንጤ ብለህ ብትሰድበው የሚሰማ የለም። ለምን? አምላኩ መልስ አለው። ይሄ ችግራችሁ ነው፣ ችግር ያለባችሁ ብዙ ጊዜ ያልዳናችሁት ለዛ ነው። ሰው ቴምር ደራርቀሻል፣ የሚፈልግሽ የለም አበሻ። እደግመዋለሁ፣ ቴምርን እኔ ነጥዬ ነው የምመጣው። ቴምር ደራርቀሻል፣ ፈላጊ የለሽም። ለማሙሻ ንገሩት። አሁንም ዜሉን አታቁም። ከቻልክ ዱ ሞር። ይሁዳ ስለሆንክ ነው አንተ ራስህ ከጊፍቱ ግማሹን ቲክታክ ስለሚወስደው እኔ በዜላ አርግ ነው ያልክ። እንደዚህ ሴራ አስርተ መሆኑን አላውቅም። እኔ ደግሞ አልዋሽም አልኩ እኮ። አሁንም ብትልከው ልኳል ይለላለሁ። አሩን ጋር ፕራብለም እና በተለይ እሷ ቤት ገብታችሁ ሲንግል ማሞች የተንጫጫችሁት ምን አስባችሁ ነው? ማን ነካችሁ እንዴ? የታደለች ሲንግል ማምማ የምታገባበት ጊዜ አለ፣ በስርዓት የምትኖርበት ጊዜ አለ። አንድ ሁሉንም የምትነክስ የደረቀች ሴት ስለመጣች ተሰባስባችሁ ሴት ልጅ እንዲያትባልም ተዘግዘቁ። ውጭ ገንዶ ባረ ለምን ተሰብስባችሁ አትቃጠሉ? አሮንኬ በዛ እኮ ዮኒ ማኛ በነጠጠ ማንም እየመጣ ቅርሻቱን ያቀርሻል። ቅርሻት በቅርሻት አደረጋችሁት እኮ አይደብርም እንዴ?
ቅርሻት በቅርሻት ጴንጤ ማሳቀቂያ ሆነ እንዴ? ቅርሻት በቅርሻት እንዴት እንቀጠቀጡ ነበር እኮ። እኔ ገና ቲክታክ ስገባ መበንጠጥ ማለት እኮ ምን መሆን መሰለ? አትተንፍስ የፈለገ ነገር ሲባል ሲጨፍጨፉ የሚባል ያ ዘመን አክትሟል። ያ ዘመን ጌታን ነው የምላቸው፣ አክትሟል። በመጣበት ትስተናገዳለህ። ጉቺነት አረ በዜል አርግልኝ እናቱ። ይሄ በጊፍት አይሆንም ጉቺነት፣ በዜል ነው የምፈልገው ከዚህ በኋላ። ግማሹን ቲክታክ እየወሰደው ስለሆነ በዜል አርግልኝ። አራት አንበሳ ማምዬ ሰጠሽኛል። በዜል ይቀርልኝ። ማምነት በዜል ነው የምፈልገው፣ በዜል። ከዚህ በኋላ በዚህ በኩል ጊፍት አልፈልግም። የምትወዱኝ የምታከብሩኝ ዘልሉኝ። ግን አንቺ የደረቅሽ ቴምር የምትባይ የደረቅሽ ሌባ ፓርኪንግ ሰርተሽ የዘረፍሽው ገንዘብ ነው እንጂ ሰርቼ እንዳት ፓርኪንግ ዝርፍ ያደረግሽው ብር ነው። ምክንያቱም በ7 ዓመት ኦልሞስት $200,000 ዘርፋለች አሜሪካን ሀገር። ፓርኪንግ ነበር የምትሰራው። ምክንያቱም እውቀት የለሽም፣ አልተማርሽም፣ መሀይም ነሽ። በተአምር ኢምፓስብል አሜሪካን ሀገር 200,000 አትችይም ማስቀመጥ ገንዘብ በ7 ዓመት ውስጥ ኢምፓስብል። ምክንያቱም የተማርሽ ሰው አይደለሽም። እውቀት ኖሮ ዶክተር ሆነሽ ነርስ ሆነሽ ምናምን ቢሆን አጋያችሁ ነው የምልሽ። ምን ሌባ ሌባ ነሽ። ኢትዮጵያ ባልሽን አቃጥለሽ አይደል ገደልሽው? ኤቭሪባዲ ኖውስ አይደል እንዴ? አማራን ስታስገድ ያልነበር እንደ ፌዴራል ሆነሽ? ኤቭሪባዲ ኖውስ። እንደ መጅገር የተጣበቅሽ ለምን? እኔስ እሺ እንትናማ አሁን ገንዘብ ተቀብሏል ተባለ። እኔስ ተቀብዬ ነው ማሙሻ በዜል አድርገው ብሎኝ አዴደ በጊፍት ግማሽ ስለሚበላው ቲክታክ ከሚበላው ልላ ኦኬ ብራ ኤኒታይም እና አስታርቂያቸው። ጌታ ምስክሬ፣ ይኸው ምስክር አለ እዚህ በሙሉ ሰው አለ። እኔ ቤቴ አውስትራሊያ እና ማሙሻ የታረቁት እኔ ፔጅ ነው። ስደብልኝ ብሎ ሰጥቶኛል ብላ ታስወራለች። ቴምር እንደደረቅሽ ነው። ሌሎቹማ ታድለው ልጆቻቸውን አይተናል። ውብ ልጆች ፈጥረዋል። እንዳንቺ አይነት ባለጌ ያቢ የምትባይ አንቺ የደረቅሽ አሮጊት እንዴት ነሽ? ደህና ነሽ? እዛ በሁሉም እኔ ቤት አላስገባም ስላልኩሽ ነው የምታብጂው፣ ስለማቀሽ ነው። ቋቋቋቋ ያልሽ አሮጊት የነጠፍሽ ሴትዮ ገብተሽ እዛ ዮኒ ማኛን እንደዚህ ድርቅርቅ ያልሽ አሮጊት ገቡና ያት ያቢ የምትባለው ጌታን ያት። አረ እንደ እድሜያችሁ ነው። ትልልቅ ሴቶች አይደላችሁ እንዴ? ከመሆነ ትልልቅ ሴቶች አይደላችሁ እንዴ? ባለጌ ሴት ጋር ገብታችሁ ጆከር ሲሰድባት ምን አላችሁ? ጆከር አጥቧታል። ጆከር ቀይ ቡታንታ አርጋ የቀዘነችበት ቡታንታ አለ ብሎ በቪዲዮ ሲያሳይ የምትኖርበትን ቦታ እዚህ ቦታ ነው የምትኖረው ብሎ ጆከር ሲረጋግጣት አንድ ሴት መጣ አልተናገረችም። ዮኒ ማኛ ጠነጠጠ፣ ይሰደባል። ምድረ የአሮጊት ጥርቅ መስዶ ይሰድበኛል። ጆከር እንደፈለገ ሲረግጣ ሲያስለቅሳት አንድ ሴት ወጣ፣ ሴት እንዲህ አትባልም አላለች። አንድ ሴት ወጣ። እስቲ በይ የጆከርን መልሷት የጆከርን መልሱ እስቲ። ጆከር የተሳደበውን እሷን የረገጣትን ያስለቀሳትን አንድ ሴት መጣ። አረ ሴት ናት እኮ እንዲህ አትባልም አላሉ። ጠነጠጠና ዮኒ ማኛ ጠነጠጠ።
ጠነጠጠ። የማንም የደረቀች አሮጊት እየመጣች ዮኒ ማኛ አንተ እኮ እንደዚህ ነህ። አንዳለች ደግሞ ስማቸውን አልጠራም፣ አሮጊቶቹን አልጠራም። ኒውዮርክ ከአይጥ ጋር የምትኖራለች። መጀመሪያ ከአይጥ ከተማ ውጪ፣ ከአይጥ ጋር ነው የምትኖሩ። ሌሊቱን ሙሉ መኪና ውስጥ የምታድራለች ኒውዮርክ ውስጥ ጌታን ሌሊቱን ሙሉ። ከዛ እንቁርቲ ናት፣ ተመሳሳይ እንቁርቲ ማለት ናት። ጌታ ምስክሬ ነው የምልሽ። እንዴት የሰውን ቪዲዮ ትቀነጭብና ስትሰድብ ትውላለች። እና ልሳደብም ጨዋ ነኝ። ቪዲዮ እየቀነጨበች የሰዎችን በሙሉ ስትሳደብ ትውላለች። አይጣም መጀመሪያ ቤትሽን ያለውን አይጥ አውጪ። ለዚህ ነው መኪና ውስጥ የምትቀመጪው። ቤትሽ አይጥ ባይጥ ነው። ማሜን አላስቀምጥ ያለች ልጅ ነበረች። ማሜ ግን ጸሎትሽ ይሰራል። ጌታ የማሜ ጸሎት እኔ ጋር እያመጣ ይፈጠፍጣቸዋል። የማሜ ጸሎት ያመጣቸዋል፣ ይፈጠፍጣል። ይህ አራት አንበሳ እውነት ነው። ይህ የማሜ አራት አንበሳ እያገሳ ነው። በዜል ብዬሻለሁ። ነገር እንዳፈልግኝ ትደረቡ ሴቶች ገስዋት ከዚህ በኋላ ጴንጤ ይፈራል እያላችሁ ጴንጤን በማሸማቀቅ ጴንጤ አይናገርም ለምትሉ አለው ኑሮኑ ማስመረርሽ ምድረ ቋቋቲያ አሮጊት እየመጣሽ ዮኒ ማኛ ላይ እጸዳዳለሁ ለምትይ ጌታ ምስክሬ ነው የምልሽ። በቃ ከአይጥ ጋር ነው ማኖርሽ። እኔን ሰድባ ጂጂ ዝሆን ቆራርጬ ምን አርጊያታለሁ? አስቀንሻለሁ። ቤታየው እኔን ተናግራ ቆራርጬ ሰው አርጌ አምጥቻታለሁ። በሙሉ ከሽናቸዋለሁ። ስጋ ቤት ነው ማድረጋቸው። ፌቨን የምትባል አንድ አለች ከአይጥ ጋር የምትኖር ኒውዮርክ። መኪና ውስጥ ነው የምትውለው የምታድረው። አይጥ እያስቸገራት ጌታ ግቡና አይጥ እያስቸገራት ኒውዮርክ ላይ ቁጭ ብላ መኪና ውስጥ ታድራለች። ቀን ነው ቤቷ የምትገባው። ሌሊት አይጡ ይበላታል። አይጥ ባይጥ ቤቷ አይጥ ባይጥ ነው እና ማታ አይቻልም። ስለዚህ መኪና ውስጥ ቲክታክ ላይ ቁጭ ብላ ታድርና ከዛ ቀን ሲሆን አይጦቹ ስለሚደበቁ ወደ ቤቷ ትገባለች። አንቺ አይጣም ከናይጠሽ አልኩሽ። አንቺ የቤታዮ ዳይፐር ነሽ የቤታዮ ምንም አይመለከትሽም። ሰዎች በራሳቸው ጉዳይ ሊጣሉ ይችላሉ፣ በራሳቸው ጉዳይ ሊነጋገሩ ይችላሉ። እንትናን ስትላት አልነበር እንዴ? ማን ነው ስሟን? ይቺ ሄለን ሾውን ስወድሽ ሄለን ሾው አላንቺ ሰው የለም ምናምን ስትል ሄለን ሾው ተገልብጣ አይጥ ባይጥ አረገቻት። አወስዳይን አይጥ ባይጥ። ስለዚህ አሁንም እናገራለሁ ሳይደርሱ እኔ እንትናን አልናገራትም። አሁን ልንገራቸው አይደለ? እሉ ነው እሉ ነው የምትባለው። እሉሻን አልናገራትም። ለምን መሰላችሁ? ልጇ ልጄን ይመስላል። ለራሷም ጽፌላታለሁ። ጌታ ምስክሬ፣ አንቺ የተረፍሽው ልጅሽ የአንቺ ልጅ የኔ አማንዬን ይመስላል። ደግሞ ሌላው ምንድን ነው? ቆንጅዬ ናት። እኔ ቆንጆ ሴት አልናገረው፣ ችግር አለብኝ። አፈር የመሰሉትን ነው ያው የማስገባላቸው። ቆንጆ ከተናገርኩት አንድ ብቻ ማሜን ነው የተናገርኩት። ከቆንጆ ሴት ማሜን ነው የተናገርኳት። ሌላው አፈር በልቼ ነው። አፈር በልቼ ናቸው። አፈር ስለዚህ እሉ ቆንጆ ናት። እኔ ለቆንጆ ሴት መልስ አልሰጥም። እሉዬ እየወጣሽ እኔን መርገጥ መብትሽ ነው። ቆንጆ ስለሆንሽ ብቻ ተምረሻል። ምሬሻለሁ። ጌታ ምስክሬ። ቆንጅዬ ስለሆንሽ ቢያንስ ቆንጆ ሲሰድበኝ አም ግድ። አዎ አልሰማም ማቲ። ቆንጆ ከሰደበኝ እኔ ችግር የለብኝም። የደራረቁ ነው ያስቸገሩኝ። እኔ ሰጋቱራዎች ነው ያስቸገሩኝ እንጂ ቆንጆ ሴት እየወጣችሁ በቀን 3 መስደብ መብት አላችሁ፣ ፈቅጃለሁ። ስለዚህ እኔ ማምሻ
ቤተሰብ ናት። በዜል አርጊ ነገር አትፈልግኝ አንቺ። አንቺ ሲነሳብሽ 4-5 አንበሳ ነው ምለቅብኝ። ችግር አለብሽ አንቺ። ተረጋጊ። ዜል ቁጥሬን ሰጥሻለሁ። በዜል ትዘለዝኛለሽ። ቴምር የደረቀች ድርቅ የመታት ሰላቢ እና ጴንጤን በማስፈራራት በማሸማቀቅ አይናገርም ብላችሁ ሁሉንም መርገጀው ሁሉም ጀምሯል። አሁን ጴንጤ ሰልችቶታል። ጌታን ነው የምለው ሰልችቶታል። ጴንጤ የተባለ ፍራውልም ተራጋጭ ሆኗል። እንደምታዩት ሌላውን ጴንጤ ተራጋጭ ሆኗል። አንሰማም ከዚህ በኋላ ማን ይረገጣል? አብዳል እንዴ? ያ ቴምር የምትባል ነቀዝ። በዚህ ላይ ሙስሊም ነሽ እኮ አለባበስሽ እንኳን እንደ እስላም አይደለም እኮ። የኔ እኮ ማን ነው ያልሽው? ማን ነው ስሙ? ዘመነ ካሴ ለእኔ ነቢዩ መሐመድ ነው ብለሻል እኮ። እብድ ነሽ እኮ አንቺ፣ ጤነኛ አይደለሽም። እብድ፣ ሌባ፣ ፓርኪንግ ስትዘርፍ የኖርሽ ሴትየው ምን አልሽ? በጣም ለፍቼ ያመጣው ብር። አንቺ ሌባ። አሜሪካን ሀገር የምትኖሩት አውቃላችሁ። $200,000 በሬጉላር ስራ አይሰራም። ጌታ ምስክሬ ነው የምላችሁ። ሬጉላር ስራ ኢቭን $5,000 ቢከፈላችሁ በሬጉላር ስራ በአመት $60,000 ነው። በአመት ነው የማወራችሁ። በአመት $60,000 ምንም ሳትበሉ ሳትጠጡ $5,000 በወር ብታስቀምጡ ሬጉላር ስራ 200,000 አይመጣ። ባለጌ ውሸታም ናት። ያሳዘነኝ እዮዳብም ተከፋይ ነው ወይ ተባለ። ኧረ እዮዳብ ሀብታም ነው፣ ታርቀናል። እዮዳብ ሀብታም ነው። እዮዳብ ምን አረገች ደግሞ? ሴት ልጅ አከብራለሁ ትላለህ። እንደኔ ለእናንተ የሚቆም አለ? ወይ አዶናይማ ልሼው አንድች ቀጠና ያለ መልስን የመለሰልኝ። ዮኒ ማኛን ለምን አቀረብከው? ያ አም ሬዲ ሙስዬ። ያ አዶናይማ ዮኒ ማኛ ለምን ቀረበ? እኔ እኮ የሶሻል ሚዲያ ንጉስ ነኝ። ለዛ ነው የቀረብኩት። ንጉስ ነገስታት የሶሻል ሚዲያ ነገስታት። ፌዴራል ነበረች፣ ሰው ስትገል የነበረች ናት እሷ። ይቺ የደረቀች እና አዶናይ ምንም አላለም። ዮኒ ማኛ ይሳደባል፣ ዘር ይሳደባል፣ ሃይማኖት ይሳደባል። ሁለታችሁም ተዘግዘቁ እያልኩ ነው። ሃይማኖትም ዘርም አንድ ላይ ተዘግዘቁ። አሁንም ነው የምነግራችሁ። እኔ ኢትዮጵያዊ ነኝ። ጠንቀቅ ያልኩ ኢትዮጵያዊ። በዘር ማለምን ዘርን መውደድ ትችላለህ። ኦሮሞን መውደድ ትችላለህ። አማራን መውደድ ትችላለህ። ትግራይ መውደድ ትችላለህ። ምናምን ግን የኔ ዘር ከሌላ ይበልጣል የምትል ከሆነ አንተ ሰው አይደለም፣ አውሬ ነህ። እና ቴምር ለ3 ወር አሳይመንት ሰጥቼሻለሁ። ከዛሬ ውጪ አልመልስም። ቴምር እንደነገርኩሽ እኔ ቤት ነው ላችኋለሁ የምትፈልጉትን። አደራ የምትክፈሉኝ ይረገጥላችኋል በየአይነቱ። የስ አሜክ ሲምፕል። አዎ